ወይም የትዳር አጋራችን እያንዳንዱን መውጣት መግባታችንን በጣም ኤክስትራ በሆነ መንገድ ይጠይቃል ማለት ነው። የት ነው ያልሽው? ምን ስታደርጊ ነው? ከማን ጋር ነሽ? እንዴት ነበረ? በቃ ሞር ዲቴል ሞር በቃ ይሄ ሰላም በሚሰጣችሁ ወይም ደግሞ ኮንሰርን ስለእናንተ ወሬ በማድረግ መልኩ ሳይሆን ሞር ኩዌሽን ጥያቄ በሚተው መልኩ ሁል ጊዜ ይጠይቃቸዋል ማለት ነው እና ሞር ኮንትሮል ወደ ማድረግ እንደገና ደግሞ ጓደኞች ካላችሁ ወይም ደግሞ ወዳጆች ካላችሁ ወይ ጥሩ ጎረቤት ካላችሁ የምትቀራረቡት ሰዎች አጠገባችሁ ካሉ ሁል ጊዜ በዛ ፍሬንድሺፕ መናደድ ወይም ደግሞ ብዙ ጥያቄ ስለዛ መጠየቅ ወይም ደግሞ ለምንድነው ሁል ጊዜ አብራችሁ ጊዜ የምታጠፉት? ምን ስታደርጉ ነው? ምናልባት የስራ ጓደኝነት ሊሆን ይችላል። ምናልባት የሶሻል ሚዲያ ጓደኝነት ሊሆን ይችላል። ምናልባት ደግሞ ወዳጅ በጣም በምትተዋወቁ ከድሮ ጀምሮ ምናልባት እሱንም ከማግባት ወይም እሷንም ከማግባት በፊት አብራችሁ ቀጥላችሁ እዚህ ጋር የደረሳችሁ ልትሆኑ ትችላላችሁ ማለት ነው እና በእነሱ የመቅናት ወይም ደግሞ ራስን ከነሱ ጋር ማወዳደር ለእኔ ጊዜ ለምንድን ነው ማትሰጭኝ? ለእነሱ ነው ጊዜ ያለሽ፣ ለእነሱ ነው ጊዜ ያለ የሚሉ አይነት ነገሮች አሉ ማለት ነው። እንደገና ደግሞ እርስ በራስ በባልና በሚስት ራስን ከኔ ጋር ኮምፔር ማድረግ ማለት ነው። በኢዚዌ ባሌ ሁል ጊዜ የሆነ ነገር እንትን ሲል ኮምፔር ራሱን የሚያደርግ ከሆነ አንቺ እኮ እንደዚህ ነው፣ እኔ ግን እንደዚህ ነኝ። ብዙ ጊዜ ኮምፔር መደራረግ ወይም ደግሞ ጤነኛ በሆነ መልኩ ሳይሆን የሆነ በቃ የሆነ አይነት አባቭ የመሆን የበላይ የመሆን ራስን ከፍ አድርጎ የማየት የማሳነስ ፓርትነርን እንደዛ አይነት ምልክቶች ያሳያሉ ማለት ነው። ሌላ ፍሪደማችሁን የመንጠቅ ወይም ነፃነታችሁን የተሰጣችሁን ነፃነት ወይም ደግሞ የተሰጣችሁን ነፃነት በደንብ አድርጋችሁ ወይም በትክክል መንገድ እንዳትጠቀሙ የማድረግ አይነት ነገር አለ። which means በቃ የሆነ ነገር በራሳችሁ ማድረግ የምትፈልጉትን ነገር ካለነሱ አፕሩቫል ካለነሱ ኢንቮልቭመንት ወይም ደግሞ የሆነ ነገር እነሱ ሳይሉ እነሱ ሳይፈቅዱ የምታደርጉት ነገር እንዳይኖር እናንተን ኮንትሮል የማድረግ ኢቨን ብታደርጉ በዛ ነገር ደግሞ አለመደሰት ወይም ደግሞ ጥሩ ነው ብሎ ኮምፕሊመንት አለማድረግ ሞር ከነሱ ጋር የማያያዝ አይነት ነገር ነው ማለት ነው። እንደገና በእናንተ they feel threatened በእናንተ በቃ የሆነ አይነት ነገር ውስጥ መግባት ይቆራረጣል እያሉኝ ነው። ኤስተርዬ ይቆራረጣል? አይቆራረጥም ጋብዬ it's clear። ኦኬ ማርክ ከስር ይቆራረጣል እያለ ነው እና I'm not sure if they can hear me ከታች በኩል አንዳንዴ እና በእናንተ በቃ በሆነ በሰክሰሳችሁ ወይም የሆነ ቦታ ላይ አቸቭ ባደረጋችሁት ነገር በቃ እንትን መሆን አለመደሰት አለመርካት ወይም ደግሞ በእናንተ በቃ እንደምትችሉ የሆነ ነገር እርግጠኛ አለመሆን በእንደዛ አይነት መልኩ ማወቅ ትችላላችሁ ማለት ነው። ካለ ምንም ምክንያት ፕሮብለም ኮዝ ማድረግ ምንም ችግር ሳይፈጠር ችግርን መፍጠር ምንም ነገር በሌለበት የሆነ ነገር አለ ብሎ ማለት እናንተን መረበሽ እናንተን ኮንትሮል ለማድረግ ማለት ነው። በእንደዛም መልኩ ይደረጋል። ሌላው ደግሞ ስልኮቻችሁን ቼክ ማድረግ ቴክስት ሜሴጆቻችሁን ቼክ ማድረግ ኮንስተንትሊ እናንተን ማኒተር ማድረግ በቃ እንቅስቃሴዎቻችሁን የምትወጡበትን የምትገቡበትን የምትሄዱበትን የምትውሉበትን ስልካችሁን ኤኒቲንግ ያለምንም በቃ ነገር ኮንትሮል ማድረግ ቼክ ማድረግ በቃ እንደዚህ አይነት በእንደዛም አይነት እና ምልክቶች ይታዩባቸዋል ማለት ነው። ሌላው ደግሞ ዝም ብሎ መናደድ በቃ without no reason they became angry
በቃ ንዴታማ፣ ቁጠኛ ይሆናሉ። ምንም ነገር ሳይፈጠር በጣም የሚናደዱ፣ በጣም የሚቆጡ፣ በጣም ሻውት የሚያደርጉ ወይም ደግሞ በቃ የሚረብሿችሁ አይነት ስሜት። ምክንያቱም ሀሳባቸውን እቀናለሁ ወይም ደግሞ እንደዚህ የማደርገው ከዚህ የተነሳ ነው ብሎ ፖይንት አያስይዟችሁም። ግን በተለያየ መልኩ ግን እንደሚቀኑ ወይም ደግሞ እየቀኑ እንደሆነ በተለያየ መልኩ በተለያየ ሁኔታ ደግሞ ይነግሯችኋል ማለት ነው። እነዚህ ሰዎች አንዳንድ ጊዜ አውቀውት ያደርጋሉ ኦን ፐርፐስ። አንዳንድ ጊዜ ደግሞ ከመጡበት ከህይወት መንገድ ወይም ከፓስት ትራማዎቻቸው እንደዚህ አይነት ነገር እንደዚህ አይነት ቢሄቪየር ሊያደርጉ ይችላሉ ማለት ነው። እንደዚህ አይነት ባህሪ ያላቸው የሚቀኑ ባሎች ወይም የሚቀኑ ሚስቶች ይሄ ነገር ማኔጅ ይደረጋሉ፣ ፊክስ ይደረጋሉ፣ ሂል ይደረጋሉ፣ ሄልፕ ይደረጋሉ ከተባለ የስ። ግን ምንድን ነው መጀመሪያ አክናሌጅመንት ይጠይቃል። እኔ እንደዚህ አይነት ባህሪ አለብኝ፣ ስለዚህ አይ ኒድ ቱ ፊክስ ዳት። አሁን ፓርትነራችንን አይደለም ፊክስ የምናደርገው፣ ፊክስ ማድረግ ያለብን እራሳችንን ነው። ስለዚህ ምንድን ነው እራሳችን ላይ መስራት አለብን ማለት ነው። ብዙ ጊዜ የሚቀኑ ሰዎች ወይም ደግሞ የቅናት ምልክት የሚታይባቸው ሰዎች ብዙ ጊዜ ችግሩ ያለው እነሱ ውስጥ ነው። ያ ችግር ደግሞ ምንድን ነው በራሳቸው ብቁ ነኝ ወይም ደግሞ በራሴ እነፍ ነኝ የሚል አይነት ስሜት ውስጣቸው ስለሌለ ያ የውስጣቸው ጩኸት ነው እየወጣ ሌላውን የሚያቃጥለው፣ ሌላውን የሚነካው፣ ሌላውን የሚያሳምመው፣ ሌላውን በብዙ ነገር የሚያደርገው ማለት ነው። ስለዚህ ምንድን ነው ስለ ራሳቸው የሚሰማቸውን ስሜት ነው፣ ስለ ራሳቸው ውስጣቸው ያለውን ስሜት ነው ሪፍሌክት የሚያደርጉት ማለት ነው። እነዚህን ሰዎች ብትጠይቋቸው ውስጣቸው የሚሰማቸው ስሜት የማነስ ስሜት፣ ብቁ አለመሆን ስሜት፣ የባዶነት ስሜት፣ ያለመወደድ ስሜት፣ የኮንፊውዥን ስሜት፣ ብዙ አይነት ስሜት፣ የተዘበራረቀ ስሜት አላቸው። ስለዚህ the same thing another ፓርትነር ላይ ማድረግ ያንን ጫና መፍጠርና ያንን ነገር ማድረግ ነው የሚፈልጉት ማለት ነው። ስለዚህ ምንድነው እነዚህ ሰዎች በተለያየ ቢሄቪየር በተለያየ ባህሪ ይገለጣሉ ማለት ነው። ስለዚህ እንዴት ነው እንደዚህ አይነቱን ነገር ፊክስ ማድረግ የምንችለው? ወይም ደግሞ ሪሌሽንሺፓችን ውስጥ ትዳራችን ውስጥ ቤታችን ውስጥ የሚቀና ባል ካለን ወይም የምትቀና ሚስት ካለችን እንዴት ነው ሃንድል ማድረግ የምንችለው ወይም እንዴት ነው ፊክስ ማድረግ የምንችለው ብለን ካልን መጀመሪያ ሰውየው ወይም ሴትየዋ ችግሩን አክናሌጅ ማድረግ አለባት። ይነዋት ይሄ ችግር አለብኝ ሶ አይ ሃቭ ቱ ፊክስ ዚስ። ስለዚህ ምንድን ነው ወደ ሩት ኮዙ ወደ መጀመሪያው ይሄ ነገር እንዲፈጠር ያደረገውን ነገር መጀመሪያ ፋይንድ አውት ማድረግ ያስፈልጋል። ሁሉ ነገር ሩት ኮዝ አለው። ስለዚህ we have to identify the real root cause ማለት ነው። ትክክለኛውን ይሄንን ነገር እንዲመጣ ያደረገውን ሩት ምናልባት ይሄ ልጅ የቻይልድሁድ ትራማ አለው፣ ምናልባት ፍቅር እያገኘ ያላደገ ልጅ ነው፣ ምናልባት የሆነ ቦታ ላይ ይሄ ነገር እንዲፈጠር በህይወቱ ሀፕን ያደረገ ነገር አለ ማለት ነው። ስለዚህ ምንድን ነው ያንን ነገር አክናሌጅ አድርጎ እዛ ሩት ኮዝ ላይ መስራት። ስለዚህ ራስ ላይ መስራት፣ ራስ ላይ ከሰራ ይሄንን ነገር ኦቨርካም ማድረግ ይችላል ማለት ነው። ብዙ ጊዜ እንደዚህ የሚያደርጉ ሰዎች ፊር አላቸው፣ ፊር ፍርሃት አላቸው። በቃ I'm gonna lose somebody። ስለዚህ ያንን ሉዝ ከማድረግ let me do this way፣ በዚህ way ኮንትሮል ላድርግ የሚል አይነት ፊርም ስላላቸው ማለት ነው። ስለዚህ አንዳንዴ ከፍርሃት እንደገና ደግሞ the past hurt ያለፈ ህመም ያለፈ ፔን ሊኖራቸው ይችላል እነዚህ ሰዎች ማለት ነው። አንዳንድ ጊዜ ደግሞ there is certain culture የሆነ በቃ የሆነ ቦታ ላይ ሉዝ እንድናደርግ የሚያደርገን የመጣንበትም ደግሞ ባህል የሆነ አይነት ነገር አለ።
ከዛም ይሄ ነገር ሊመጣ ይችላል ማለት ነው። ስለዚህ we have to work on ourselves በቃ ያለብንን ህመማችንን ማከም መቻል አለብን። ስለዚህ ሰልፍ ወርዛችን ላይ ሰልፍ ቫሊዩአችን ላይ መስራት አለብን ማለት ነው። ስለዚህ ምንድነው I am enough, I'm gonna be healed this thing እኔ ብቁ ነኝ I am enough somebody ኖረም ህይወቴ ውስጥም አልኖረም I'm enough ማለት መቻል አለባቸው ማለት ነው። ስለዚህ ምንድነው ራሳቸውን ላይ መስራት አለባቸው። ራሳቸው ላይ ከሰሩ ምናልባት ይሄንን ነገር ኦቨርካም ሊያደርጉ ይችላሉ ማለት ነው። እንዴት ነው እንደዚህ አይነትን ፓርትነር አፕሮች የምናደርገው ደግሞ ብለን ብናይም በዛ መልኩ ጥሩ ነው ብዬ አስባለሁ። አንዳንድ ጊዜ